እሷ ምን ያደረገችልኝ ነገር የለ እና ታዲያ እኔ አላስረግዝሽ እንግዲህ ያስረገዘሽ እሱ ነው ማድረግ ያለበት እሱ ነው። እኔ ምን አገባኝ? እኔ እንትን የለኝም መጥቼ አንቺ ጋር አብሬ ተጋድሜ ላስረግዝሽ የምችለው እናቱ ያታቂኝ አላቅሽ እዛው ራስሽ የትም እየተጋደምሽ የወለድሽው ልጅ ምን እኔ መጥቼ አንቺ ኑሮ እንድኖርልሽ ፈልገሽ ነው እንዴ? መጀመሪያ ባለ ትዳር ሴት ከሆንሽ መሰብሰብ ግዴታሽ ነው። መሰብሰብ ግዴታሽ ነው። ሁለት ሶስተኛ ደግሞ ባለቤትሽ የሰይድ ንግግር ራሱ አላስረዳሽውም ግንኙነት እንደሌለ ማለት እንዴት ነው ግንኙነት? እንግዲህ አንድ ባለ ትዳር ነኝ ብሎ የሚያስብ ወንድ ባል ነው እንግዲህ ስንት ዓመት እንግዲህ ሚስት የወለደች ብሎ እንግዲህ ሰይድ እንዳወራው ከሆነም እሱ ነው እንግዲህ እዛ ሀገር እንደ ባል ሆኖ ያዋለዳት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ እናንተ እንዴት ናችሁ? እንግዲህ ማለት ነው ያቶ ሀዊ ጣውንት መጣላታለች ማለት ነው። ሀዊ እንግዲህ ተዘጋጂ ከሁለት ሰው ጋር እንግዲህ በሩቁን እያልሽ ነበር። እኔ ነበርኩ ያሳሰብኩሽ ትልቅ ሀሳብ የሆንኩብሽ። እንግዲህ ያላሰብሽው ጠላት መጥቶብሻል ማለት ነው። እንግዲህ አይዞሽ ልልሽ ፈልጌ ነው ማለት ነው። እንግዲህ በዛ ሮዛ አለች፣ በዚህ ደግሞ ይች ልጅ ገና ምኑ እንደሆነች ያልታወቀች ማለት ነው አለች። እንግዲህ ሀዊ ያለ የሆነሽ ካንቺ ጋር ማለት ነው። እና እስኪ እንግዲህ ሰይድ ልጅቷን ከገጠር ወደ አዳማ አምጥቷታል ማለት ነው። እና አብዛኛውን እንደውም ኮመንት ላይ ለሰይድ እያገዛችሁ ነበረ ማለት ነው። ኮመንት ላይ ሰይድ ምንም ልጁ ምን አይደለም እያለ ነው ምናምን እያላችሁ ለሱ እያገዛችሁ ነው። ብቻ ግን ማለት ይሄ የሆነ ግልጽ የሆነ ነገር ነው። ሰይድ ጋር ምንም ግንኙነት አንድ ሰው ምንም የማያውቃትን ሴት ከመሬት ብድግ አድርጎ ልርዳሽ ብሎ አያመጣም። መርዳት ከፈለገ ደግሞ ኢትዮጵያ ውስጥ ስንት የሚረዳ ሰው አለ ማለት ነው። እሷ ብቻ ኢትዮጵያ ውስጥ አይደለም የተቸገረች ሴት ያለችው ማለት ነው። እና እንግዲህ ከገጠር እንደውም ገጠር ምቹ ቦታ ነው ያለችው። ኖርማል ነው ገጠር ብትኖር እስካልተቸገረች ድረስ እዛው ነው መኖር ያለባት ማለት ነው። ከተማ ውስጥ ስንት የተቸገረ የሚበላ የሚጠጣ የጠፋ ሰው አለ። እሱ ግን ገጠር ድረስ ሂዶ አምጥቷት አዳማ ድረስ አምጥቷት እንግዲህ አዳማም እንግዲህ ሆቴል ላጣው ነው ሲል የሰማሁት ልበል ብቻ እያወሩ ነበረ ማለት ነው። እስኪ ወደ ቤት ይዟት መሄዱ አይቀርም። እስኪ ለማንኛውም የለቀቁትን ቪዲዮ አብረን እንየው። ታለች ብዙ ለመንኳት አልፈልግም ቪዲዮ ላይ መውጣት ምናምን ነገር ብላኝ ነበረ። በግድም ቢሆን አስወጣት ማለት ነው። ሁሉ ነገር አልፏል። አዲስ ህይወት እንድትጀምሪ ነው ፈልገው። ያው የምትጀምሪው አዲስ ህይወት ባለፈው ገጠር እንዳወራ ነው ቃል እንደገባውልሽ ወደ አዳማ ትመጫለሽ። ስራ መዛን እንደሌለሽ ተቸግረሽ እንደሆነ ነው አይደለ? እና ስራ ትገቢያለሽ፣ ችግር የለውም። ማንም ሰው ያገኛልም ያጣል። የሆነ ቆንጆ ህይወት ይኖርሻል። የሆነ በሆነ አጋጣሚ ደግሞ ደህና ህይወት ትኖሪያለሽ። ተመችቶሽ ምናምን ተሟልቶልሽ ትኖሪና በሆነ አጋጣሚ ደግሞ ወደ ኋላ መመለስም አለ ማለት ነው። በባዶ መቅረትም አለ። ግን በባዶ ቀረሽ ማለት ሁሉ ጊዜ ባዶ ሆነሽ ትቀሪያለሽ ማለት አይደለም። ተስፋ ካልቆረጥሽና አንቺ ጎበዝ እስከሆንሽ ድረስ መጀመሪያ የምትኖሪውን ህይወት መጀመሪያ የነበረሽን ነገር ራስሽ ጤና ስላለሽ ነው ተንቀሳቅሰሽ የገነባሽው አይደለ? ህይወቱ ያንን ቆንጆ ኑሮ መኖር የምትችይው ስለሰራሽ ጤነኛ ስለሆንሽ ነው አይደለ? በህይወት ስላለሽ ነው። ባትኖሪ ኑሮ አትኖሪው። ስለዚህ ተስፋ መቁረጥ ያስፈልጋል። በፊት ከምትኖሪው የበለጠ ህይወት ልትኖሪ ትችያለሽ አሁን አንቺ ጎበዝ ከሆንሽ ማለት ነው። አንዴ ሰው የሆነ ባዶ ሆነ ታሰረ፣ ከሰረ፣ ባዶ እጁን ቀረ ማለት ሁሌ ባዶ ነው ማለት አይደለም። ነገ ምን ላይ እንደምትደርሺ አይታወቅም። ነገ ምን እንደሚኖርሽ ማንም አያውቅም። ከበፊቱ የበለጠ በእጥፍ እንትን ትችያለሽ ሰብር ካለሽ። ገባሽ? ለጤናዬና በህይወት ስለኖርኩኝ አልሐምዱሊላህ ብለሽ ፈጣሪሽ የምታመሰግኝ ከሆነ ከዛ የበለጠ ኑሮም ትኖሪያለሽ፣ የተሻለ ነገርም ታገኛለሽ። በዚህ ትቀመጫለሽ፣ ቤት ከራይልሻለሁ። እንደዛ ነው ፍላጎትሽ። በስልክም እንዳወራ ነው ከሆነ በዚህ ትቀመጫለሽ፣ ቤት ከራይልሻለሁ። እንደ ማንኛውም ሰው እጅ እግር አለሽ፣ ጤነኛ ነሽ፣ ሰርተሽ ትኖሪያለሽ አይደል? ቤት ከራይልሻለሁ። ያው ቤት እንዳትቀመጪ ሀውኝ አይተሻታል። ትንሽ ፊቷ ምናምን ነገር ሊደብራት ይችላል፣ ይደብራታል። እኛ ጋር ብትቀመጥ ችግር የለውም ነበር። ግን ያው ቤት ከራይልሽና ራስሽን እስክትቋቋሚ ድረስ የምትፈልጊው ነገር እንዳለ አሟላልሻለሁ። ገባሽ?
አለ አይደል እንደዚህ ማብሲያዎች ምናምን ሆነ ምን ኖሪበትን ምተኝ እና እየሰራሽ ራስሽን ችለሽ ትኖሪያለሽ ማለት ነው። ለተወሰነ እስክትቋቋሚ ድረስ እኔ አግዝሻለሁ። እንዳታስቢ ቃል በገባሁልሽ መሰረት እኔ አረግልሻለሁ፣ ያልኩትን በሙሉ አደርግልሻለሁ። ግን ካንቺ የምፈልገው አንድ ነገር ነው። ባለፈውም ጠይቄሻለሁ፣ አሁንም በድጋሚ ልጠይቅሽ። አሁን ደግሞ የምጠይቅሽ ያው ተመልካች ፊት ለፊት ነው፣ እንደማታሳፍሪ ተስፋ አለኝ። ባለፈው ብቻዬንም ገጠር ላይ መጀመሪያ ቀን ስለተገናኘን ነው አንቺም ሼም ይዞሽ አብረሽን ምናምን ነገር ከሆነ አላቅም። ዛሬ ደግሞ እስኪ ተመልካች ፊት ለፊት ልጠይቅሽ ነው። መጠየቅ ስለምን ማወቅ ትፈልጋለህ? ማውቀውን ነገር በእርግጥ አንዳንድ ነገር ልነግርህ እችላለሁ፣ ግን ደግሞ ባታስጨንቀኝ ደስ ይለኛል። ማውራት አልፈልግም ብዬሽ ነበር ከዚህ በፊትም ነግሬሃለሁ። እኔ ስለምንም ነገር ማውራት አልፈልግም። በቃ ማውራት ያለፈ ነገር ማውራት አልፈልግም። ሳስታውስ ራሱ በጣም ነው የምናድደው። ደግሞ ነው ዩቲዩብ ላይ መታየት አልፈልግም። ያው አንተ ስላልከኝ ትንሽ አላስደብርህም ብዬ ነው እንጂ አልፈልግም። ምንም ማውራት አልፈልግም ብዬሽ ነበረ። ያው አሁን ምን እንደሆነ ታውቂያለሽ። እኔ ልጠይቅሽ ሌላ ነገር አለ። እኔም በምችለው አሁን እኔ ግራ የገባኝ ነገር ማለት ነው የምር ይሄ ለሰይድ ጥያቄ ነው ከሰማው ማለት ነው። አንተ እንደዚህ የተጨነከው የተጠበብከው ከገጠር ድረስ ሂደህ አመታሃት ከዛም ደግሞ እዚህ ማለት የምትቋቋምበት ቤት ተከራይተህላት እንግዲህ እሷ ያለችን በሙሉ እያደረክ ነው። በቃ ማለት በቃ ኦልሬዲ እንዳሻንጉሊቷ ነክ ማለት ነው። የፈለገችውን ነገር ታዛሃለች፣ አንተ ታደርጋለህ። እኔ ግራ የገባኝ የምር የልጁን አባት ለማወቅ ነው እንደዚህ የምታደርገው ወይስ አንተ ልጁን ማመን አቅቶ ነው? በነገራችን ላይ አንዳንድ ሴቶች ላይ የሚፈጠር ነገር ነው። ወይ ባል ወይ ደግሞ እንደዚህ ልክ እንደ ሰይድ አይነት ወንድ አብሮ ካለ ከባል ተጨማሪ ወንድ ካለ ልጅ አይደለም አባት እናት የትኛው እንደሆነ ልጁን ማታውቅበት አጋጣሚ ይኖራል ማለት ነው። ስለዚህ በዚህ አጋጣሚ ያው ምናልባት ወይ ሰይድ እንግዲህ እሷን ወዶ ይሁን አላህን ፈርቶ ይሁን እንግዲህ አላሁ አለም። አሁን በዚህ እርግጠኛ ነኝ እሷ ያንተ ነው ስትለው እሱ የኔ አይደለም እያላት ነው። የሆነ የምታሰራራበት ነገር አለን እንጂ እንዲጠብር ግፍ እንደማይል በጣም እርግጠኛ ነኝ። በጣም ማለት ነው። እኔ የምፈልጊውን ነገር አደርግልሻለሁ። እሷ እንደውም ዩቲዩብ ላይ መውጣት አልፈልግም ምናምን ብላ በቃ ቅብር ብላ ነው እንትን እያወራች ያለችው ምናምን ነገር ሰሬሱና ማለት ነው። እሱ ግን የምትፈልጊውን ነገር አደርግልሻለሁ፣ ምንድን ነው የምትፈልጊው? ከመጀመሪያ እንደውም ገጠር ያለው ቪዲዮ ላይ ዱባይ መሄድ ከፈለግሽ ችግር የለውም ምናምን በቃ ብዙ ነገር እያላት ነበር ማለት ነው። እንግዲህ ይህን ሁላ መስዋዕት የሚከፈላት ልጅ ሰይድ ንጹህነቱን ለማሳወቅ ዋጋ የሚከፍለው በነገራችን ላይ ማለት ነው። እውነት በራሱ ጊዜ ያለበት ቦታ እውነትን የሚፈልገው ሰው ጋር ይሄዳል። ይሄ የውሸት መደባበቂያ ነው። ሰው ለውሸት ይህን ያክል ዋጋ አይከፍልም። ሰው ለእውነት ነው እንጂ ማለት ነው። አሁን አንተ እንግዲህ እቺ ልጅ ወይ ወጥቼ ያወራለሁ ብላ አስፈራርተው ነው ወይ የሆነ አጋጣሚ ብቻ የሆነ ነገር አለ እንጂ እንደዚህኛ ላይ አውጥቷት ከዛ ከገጠር ድረስ አመጣት ምናምን እንደዚህ እንትን አይልም። እኔ አልተዋጠልኝም ብቻ ማለት ነው። መንገድ አንቺን እንተባበርሻለሁ ብያለሁ። አንቺም እንድትተባበሪ ነው። እንድትተባበሪኝ የሚከብድሽ ነገር እኮ አይደለም። ማንም ሰው ቢሆን እኮ ያው እንትን የሚል ነው የሚያወራው ነገር ነው። ሚስጥርሽን ከሰማና ታሪክሽን ካወቀው ማለት ነው ማንም ሰው ያወራዋል። ስለዚህ የተወራውን ነገር ያው ከሌላ ወንድ ነው የወለደችው ተባለ፣ ከባሏ አልወለደችም ተባለ፣ ከሰይድ ነው እየተባለ ነው ሰው አሁን የኔ ልጅ እንደሆነ ነው ሱመያ የምታምነው። እኔ ሱመያም በአካልም ስልሽ እምቢ ብለሻል፣ አንቺ ፍላጎት የለሽም። እኔ እሷን ለበቀል ነው ፈልጋት ነው ያልሽው አይደል? ተናደሽ ያው ንዴት ነው የሆነ ሳለ ሊበርድልሽ ይችላል። ግን እሷን ስላስረዳሻት ከእሷ ጋር ልትኖሪ ወይም ደግሞ ተዋደሽ ዘመድ ሆነሽ ምናምን እንድትኖሪ ፍላጎት ያለው እንድታሳምኛት ብቻ ነው እንጂ እኔ እንደዛ ኑሪ በክሽ ጠላቴ ነሽ ብለሽ ካሰብሽ ከጠላትሽ ጋር ኑሪ፣ ታረቂ፣ ይቅርታ ቢያት ምናምን ነገር ልልሽ ሳይሆን ያለውን ነገር ተገናኝታችሁ እንታስረጅልኝ ነው። እኔ ልጁ ቢኖርና ልጁ ተመርምሮ የኔ እንዳልሆነ ብታቅ አሁን ልጁ እዚህ ቢኖር ይኸውልሽ በጣም እንገላገለው ነው ታውቂያለሽ። ሱመያ በራሷ እጅ ልጁ እንድታስመረምረው እናደርጋለን። ልጁ ከተመረመረ በኋላ ያከሌ ነው ሳይባል ውጤቱን ብቻ ካወቀች እኔ ልጆቼን ይዛልኝ መጣ ከኔ ጋር ታርቃ መኖር ልጆቼን እንድታሳየኝ ነው የሚፈልገው። ልጁ ያከሌ ነው ከዚህ ተወለደ አይባልም፣ አንልምም፣ አያገባንም፣ እሱም አይመለከተንም።
ያለን አማራጭ ምንድነው? አንቺ ታሪኩ ትክክለኛውን ታሪክ አንዴት ከባለሽ ተጣልተሽ አይደል ተለያያችሁ ማለት ነው። በጭዌ እስከወጋሽ ድረስ እንደገደለሽ ቁጠሪው። ስለዚህ አሁን በቃ ያለውን ነገር ይፋ ተናግረሽ እውነቱን ተናግረሽ እሱ እዛ ነው ያለው፣ እዚህ ያመጣብሽ። እውነቱን ተናግረሽ ህይወትሽን ትቀጥያለሽ። አንቺም እሱም እዛ ህይወቱን ይኑር። ለአንቺም ደግሞ ሲጀምር አይሆንም። በቃ ለምን የሱ ልጅ አይደለም። እኔም ታሪኩን አውቀዋለሁ አይደለ? በቃ ልጁ አባቱ ይሰደውና እሱ ጋር አይኑር። እኔ አመነች አላመነች ምን አገባኝ? ተፈለገች እሷ ገደል ተግባ። ምን ነው እሷ ራሱ ያንን ሁሉ ነገር ስታደርግ እኮ ለኔ አላዘነችልኝም። እኔም አሁን አዝንላታለሁ ማለት አይደለም፣ አላዝንላትም። ይሄን ያህል ራሱ እኔ ላንተ ብዬ ነው እንጂ ሲጀመር እኔ ዩቲዩብ ላይ ምንም ነገር ማውራት አልፈልግም። እዚህ ጋር ራሱ አንተ ጋር ቆሜ እንደዚህ አላወራም ነበር፣ ግን ላንተ ብዬ ነው። አንተ ብዙ ነገር እያረክልኝ ነው። እሷ ያረገችልኝ ነገር አስቤ አይደለም። እሷ እንዳረገችኝ ቢሆንማ እኔ እሷን መቼም አላስረዳትም። ታመነች እንደዚሁ ትምል፣ ግን አግኝቼም ሆነ በስልክም በምንም በቃ አልፈልጋትም፣ አልነግራትም። እኔ ምንም ነገር አላወራም። በቃ ከፈለገች እዛ የመን ትሂድና ልጁን ራሱ ወስዳ ከባለቤቴ ላይ ታስመርምረውና ትወቅ። እንደዛ ሌላ ነገር ምንም ነገር አላወራም። በቃ እኔ ምንም ማውራት አልፈልግም። አንቺ ለኔ ብለሽ አታዝኝም? ለኔ እኮ ነው፣ ለሷ ሳይሆን አሁን ለሱመያ ሳይሆን እኔ ልጆቼ እንድታሳየኝ ለዛ ነው እንጂ ሌላ ነገር አይደለም። ልጆቼ እንድታሳየኝ ነው። ልጆቹ ምን ልጆች? አንተም ለልጆች ነው የምትለው? ወይ ሌላ ሰው ሰምቶት ሊያወራ ይችላል፣ ወይ ያ ባልሽ ራሱ ተናዶ ካከለ ይሁን ልጅ ሊል ይችላል፣ ሊያወራ ይችላል። እሱማ 100% ከአንተ እንደወለድኩ ነው የሚያውቀው እንጂ እሱ መቼም አያወራም። እሱ እንደዛ ብለህ እንኳን አትጠራጠር። እሱ ያወራል ብለህ እንዳታስብ። ግን እኔም አሁን ማውራት አልፈልግም። እሱ ደግሞ እንደማያወራ አውቃለሁ። ያው እሱ ከአንተ እንደወለድኩ ነው የሚያውቀው እንጂ ከሌላ ሰው እንደሆነ አያውቅም ሲጀመር። አንቺ በሚያስቸግርሽ ሰዓት ከኔ ጋር ምንም አይነት ግንኙነት እንደሌለሽ አላስረዳሽውም? አይ እንደዛማ አስረድቼው ነበር፣ ግን ምንም ሊረዳኝ አላሰበም። እኔ ነግሬው ነበር፣ በጣም ነበር የነገርኩት። ላስረዳው ሞክሬ ነበር፣ ከማን እንደወለድኩም ልነግረው ነበር፣ ግን ይገዳደላሉ ብዬ ፈራው። አልተናገርኩም። በቃ አሁንም ራሱ ተናገር። እሷ ምንም ያደረገችልኝ ነገር የለ እና ታዲያ እኔ ያላስረግዝሽ እንግዲህ ያስረገዘሽ እሱ ነው ማድረግ ያለበት እሱ ነው። እኔ ምን አገባኝ? እኔ እንትን የለኝ መጥቼ አንቺ ጋር አብሬ ተጋድሜ ላስረግዝሽ የምችለው እናቱ አታውቂኝ አላቅሽ እዛው ራስሽ የትም እየተጋደምሽ የወለድሽው ልጅ ምን እኔ መጥቼ አንቺ ኑሮ እንድኖርልሽ ፈልገሽ ነው እንዴ? መጀመሪያ ባለ ትዳር ሴት ከሆንሽ መሰብሰብ ግዴታሽ ነው። መሰብሰብ ግዴታሽ ነው። ሶስተኛ ደግሞ ባለቤትሽ የሰይድ ንግግር ራሱ አላስረዳሽውም ግንኙነት እንደሌለ ማለት እንዴት ነው ግንኙነት? እንግዲህ አንድ ባለ ትዳር ነኝ ብሎ የሚያስብ ወንድ ባል ነው እንግዲህ ስንት ዓመት እንግዲህ ሚስት የወለደች ብሎ እንግዲህ ሰይድ እንዳወራው ከሆነም እሱ ነው እንግዲህ እዛ ሀገር እንደ ባል ሆኖ ያዋለዳት። ሱብሃንአላህ ይገርማል እኮ። እና ሰይድ ነው እዛ ሀገር እንግዲህ ያለ ኒካ ያለ ምናምን ሆስፒታል ሄዳችሁ መውለድ አትችሉም ማለት ነው። እንደ ኢትዮጵያ ቢሆን ችግር የለውም። እና ሰይድ አዋለዳት እንደምንም ሆኖ እንግዲህ እንዴት እንዳዋለዳት ባላቅም ወይ እንደ ባል ነው ወይ እንደ ወንድም መሆን አይችልም፣ እንደ አባትም ሊሆን አይችልም ማለት ነው። ስለዚህ እንደ ባል ነው ሊሆን የሚችለው። ስለዚህ እዛ ሀገር ደግሞ በቀላሉ ስለሆነ ኒካ የሚታሰረው ማለት ነው ሊሆን ይችላል እንደዛ። እና ምንድነው አቶ ሰይድ ማለት ነው አሁን እሱ ሚስቱ ወልዳ እንግዲህ ታረቁ። እንደማንኛውም ባልና ሚስት ሊሆን ይችላል። እሱ የተጣለው እንደማንኛውም ባል ተናደደ፣ ከቤት ወጣች ወይ ከቤት ወጣ። ሲታረቁ ሚስቱ ናት፣ ልጁ ነው፣ ተመለሰ። ከትንሽ ጊዜ በኋላ ልጁ እንዳልሆነ አወቀ እና ከሰይድ ጋር ግንኙነት የለኝም ስትለው እሺ እኔ ማርሺ አምንሻለሁ፣ ከኔ ባይሆንም በቃ ከኔ ነው ብዬ እቀበላለሁ። ምን አይነት ድንጋይ ራሶች ናችሁ! አስተሳሰባችሁ የዞረ እንደ ግመል ሽንት ሁለታችሁም፣ አንተም እሷም። ምን አይነት የኮተት አስተሳሰብ የምታስቡት? ምን ብሎ እንዲያምን ፈልገ ነው እንዴ? ልጁ ወይ ያንተ ነው ወይ የማንም ይሁን፣ ዞሮ ዞሮ እቺ ልጅ በቃ እላዩ ላይ የሌላ ሰው ዲቃላ ነው እያሳደገ ያለው። እንደውም እውነቴን ለመናገር ከሆነ ልጁ እውነት ከሱ ጋር ከሆነ ባሏ በጣም ሊደነቅ የሚገባ ሰው ነው እያሳደገው ከሆነ። እንዴ ማን በአሁኑ ሰዓት ማን ነው የሰው ልጅ የሚያሳድገው? ያርደዋል። እሷ እኔ ሲፈጠር እኔ ልጇን ጨክና በጣም ጨካኝ ካልሆነች አረመኔ ካልሆነች በስተቀር ልጅ አባቱ እንዳልሆነ እያወቀች ጥላ ትመጣ። ግን በጣም ጨካኝ አስተሳሰቧ የዞረ ከሆነ ጥላው ትመጣለች። እኔ አላመንኩም ልጁ እዛ መሆኑን ማለት ነው። እና ሰይድ የሆነ አስተሳሰብ ከዞረ ዙሯል። በቃ ከነሐዊ ጋር ከዛ ጋር የምትውለው
ማለት በስነ ስርዓት ማሰብ እየቻልክ አይደለም፣ ዙሮብሃል። ስለዚህ አስተሳሰብክን እንደውም አንተ ሲፈጠር አንተ ራሱ ከሷ ይልቅ እሱን ፈልገህ ይቅርታ ጠይቀው ልታስረዳው የሚገባው ነው። እኔ እንደማውቀው ጓደኛ ናችሁ እንግዲህ፣ ግን ጓደኛነታችሁ ከሷ ጋር እንደሆነ አላውቅም ነበር። ከሱ ጋር ጓደኛ እንደሆናችሁ ነበር የማውቀው ማለት ነው። ግን አንተ ያው እሱ ምን ያደርግልሃል ከሷ ጋር ሆነ ጓደኝነት ማለት። ስለዚህ አንተ የሰው ሚስት ማለት ሴት አትነው፣ ግን የሰው ሚስት ሂደግ ምን አይነት ወንዶች ናችሁ ግን ያገባች ሴት ማለት እንዲህ አይምሮአችሁ ውስጥ የሚገባው? አኡዝ ቢላሂ ሚነ ሸይጣን ረጂም። ሴቷ ራሱ ባለጌ ብትሆን እኮ ወንዱ ሊጠነቀቅ ይገባል እንዴ። ወንድ ማለት ከወንድ ጋር እየተኛች ለእናንተ አስባችኋል? ለሁቻውን ማለት ነው። እርግጠኛ ነኝ መንገድ ላይ 10 ቢጠይቃት ለ10ም ነው ሰታ የምትሄደው። ምክንያቱም ባለትዳሩና ያ ወንድ ሲመጣ እምቢ ማለት ካልቻለች ያው ናት፣ ሰጭ ናት። በቃ እምቢ ማለት አታውቅም። አላህ ያንሳላችሁ። እንደዚህ አይነት ሴቶች ካላችሁ አላህ ያንሳላችሁ። ወንዶችም የባለትዳር ሴት የምትመኙ አላህ ያንሳላችሁ። እና ማለት ሰውየውን ፈልገህ ይቅርታ ልጠይቀው የሚገባ አንተ ነህ። ኦልሬዲ እንትኑን ታሪኩን ተናግራችሁታል። ልክ ሌላ ነገር እንዳለ ምናምን አውቀው ያንዛዙታል። ተደፈረች ምናምን የተባለው አውቀው ነው። ምክንያቱም አንደኛ ልጁ የሚደፍር አይነት አይደለም፣ መቼም ቢሆን አይደፍራትም። ሶስተኛ ነገር ደግሞ እዚህ ጋር ለሰው እንዳይፈርድባት ስለፈለገች ነው። ለምን በአሁን ጊዜ ሴት ተደፈረች እንዴት ይደፈራል ሊባል ማለት። ልጅቷ እንደውም ብታገኝ ትደፍራለች አይደለም ይቅርና ልትደፈር ማለት ነው። ትደፍራለች። ይህንን ማወራው ከቀናት ምናምን ሊመስላችሁ ይችላል፣ ግን አይደለም። ለማየት ያውቃችሁ። አሁን ልጁ ወይ ሳይድ ነው ወይ ዛ ነው። ታሪኩን በግልጽ እየተናገሩት ይሸፋፍኑታል። ልክ ሌላ ነገር እንዳለ ምናምን ሰው እንዳይገባው ማለት ነው። ሰው ኦልሬዲ የሚያክል እንትን አይደለም። ሁለተኛ ነገር ደግሞ ታሪካችሁን አውጥታችሁ ዝግዝግ ያደርጋችሁት ራሳችሁ። እኔ ሱማያ አዲስ ጦሴን ውሰዱ፣ የኔ እግሬን ጣቢ አታክም። እኔ አይደለም ከሰይድ ጋር ኖሬ አሁንም ራሴን አስከብሬ የምኖር ሴት ነኝ። እሺ የምኖር ሴት ነኝ። አይደለም ይቅርና ባለትዳር ሴት ሁኜ ማለት ነው። ማንም ያቀኛል። እኔ ሱማያ አዲስ ጋር ጭራሽ እሷ ምናምን አትበይ። እኔ ባንቺ አፍ የምጠራ ሴት አይደለሁም። መጀመሪያ የቆሻሻ አስተሳሰብሽን ልጅሽን የተዘበራረቀው ማንነትሽን አስተካክይ። ሰው እኮ ከስተቱ ራሱ ይማራል። ሰው አንዴ ያጠፋል፣ ከዛ ከስተቱ ይማራል። ከስተት የማይማር ሰው ደግሞ ሁልጊዜም ጭቃ ነው። ዋርካ ጭቃ ቢታጠብ የማይጠራ ዝናብ ቢዘንብበት ራሱ መልሶ የሚረገርግ ጭቃ ማለት ነው። ልክ እንደዛ አትሁኝ። ራስሽን አጥጪ። እኔ ለቀቅ አድርጊ። እኔ ሲፈጠር ከፈለኩም በምፈልግበት መንገድ እንኳን ልጅሽን አንቺ ራሱ ማስመርመር ትችላለሽ። አንቺ እንደዚህ ቁጭ ባልሽበት መጥቼ እንዲህ ፀጉርሽን ነቃቀዬ ወስጄ አስመረምራለሁ ብፈልግ። እኔ ከእናንተ ጋር መከታተሉም መፈለጉም ስላቃተኝ ነው፣ ስላስጠላኝ ነው እንጂ ልጅሽን ልፈልገው ብል ባልሽን በአንድ ቀን እዚሁ ቁጭ ብዬ አንቺ ማድረግ ያልቻልሽው እኔ ያደርገዋለሁ። ዝም ብለሽ ወንድ ብቻ አታሳጅሽ፣ አይምሮሽን አሰሪ። ምን አይነቱ አንተ ደግሞ የሆነ በቃ ራስክን እንትን በል። ልጁን እኔ እንደ አንተም ብሆን አፍሬ ማለት ነው እሷን ራሱ ዩቲዩብ ላይ ይዣት አልመጣም። በማጣራበት መንገድ አጣራለሁ እንጂ ልጁን ራሱ ይቅርታ ልጠይቀው ይገባል ባለቤቷን። ልክ በኮንፊደንስ ዛት ወጣ። እሷ ራሱ በቃ ጂንን ብላ በኮንፊደንስ ነው የምታወራው። የሆነ የተማመነችበትማ ነገር አለ። እሱ ራሱ በቃ ማለት እሱ ቢያይ ምን ይለኛል እንኳን ብለህ አታስብም እንደ አንተ? ምን ይለኛል ባሏ ብለህ ማሰብ እኮ አለብህ። ምንም ሳይመስልህ በቃ ዘና ብለህ እጅህን አጣምረህ እሷን ልክ ኢንተርቪው እንደሚያደርግ ሰው አውጥተህ ዩቲዩብ ላይ በአሁኑ ድብቅ አይደለም ታውቃለች እንደሚቀረጽ ማለት ነው። ዘና ብለህ የምታወራው ኧረ አላህ ያንሳልክ። አንተም ዙሮብሃል፣ እሷም ዙሮባታል። ሁለታችሁም የዞረባችሁ ናችሁ። እኔ አሁን ታየ 3 የዞረበት ሰው ተገናኝታችሁ ምን እንደምትሆኑ ያቺ የዞረባት አንተ የዞረብክ እቺ ልጅ ጭራሽ የዞረባት። እኔ ብቻ አላህ የሆናችሁ ለኔ አታስብ፣ ችግር የለውም። እኔ ከሷ ጋርም አውዝ ቢላ ምን ሸይጣን ረጅም መገናኘት ራሱ አልፈልግም። እንደዚህ አይነት ሰው አለ ከእንደዚህ አይነት ሰው ጋር አያገናኝ። መገናኘትም ማየትም አልፈልግም። ለማንኛውም ይህንን ይመስላል ቪዲዮ ማለት ነው። የዛሬው ቪዲዮ አንዳንድ ስሜት ውስጥ ገባለሁ ሳላስበው ማለት ነው። ያናዱኛል። እውነቴን ነው። ግልጽ ነገር እያወሩ በቃ ነገሩ ግልጽ እንዳልሆነ ሲያደርጉ ነው የሚያናዱኝ ማለት ነው። እና ለማንኛውም ያው አንዳንዴ የሆነ ሚስት ሆንኩ ይሰማኛል መሰለኝ። እንግዲህ አመከ ምናምን ሆነላል ማለት ነው። እውነት ለመናገር አልቀናም። ምቀና ምናምን እንዳይመስላችሁ አልቀናም። ያው ረስቼዋለሁ ባሌ እንዳልሆነ ነው አሁን መቆጥረው። ግን የሆነ ሳወራ ምናምን
የሆነ ባሌ እንደሆነ ነገር እያሰብኩ ነው መሰለኝ እናዳለሁ። እና ለማንኛውም የዛሬ ቪዲዮ ይህንን ይመስላል። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።